በአንድ ሙዚየም ውስጥ የዩክሬን ጠቅላይ ሚኒስትር ልጆች በሥነ ጥበብ ሥራ እየተደሰቱ ሳለ በርካታ ጠባቂዎች በትኩረት ይጠብቋቸዋል። ሊወጡ ሲሉ ወደ ውጭ ያመራሉ፣ ነገር ግን መኪናቸው በድንገት ከየት መጣ ሳይባል በሌላ ተሽከርካሪ ሲገጭ ይመለከታሉ። አንድ ጠባቂ በሁለቱ መኪናዎች መካከል ተጨፍልቆ ከሞተ በኋላ ጭንብል የለበሱ ሰዎች ከአዲሱ ተሽከርካሪ ውስጥ ወጥተው ተኩስ ይከፍታሉ። የቀሩትን ጠባቂዎችና ጥቂት ሲቪሎችንም በፍጥነት ይገድላሉ። በመቀጠል የጠቅላይ ሚኒስትሩ ልጆች ወደ መኪና አስገብተው ይበራሉ። ብዙም ሳይቆይ ወንጀለኞቹን በሚስጥር ሲከታተሉ የነበሩ ሴክሬት ሰርቪስ እና ፖሊሶች መኪናዎቹን ማባረር ይጀምራሉ። ይህም በጎዳናዎች ላይ ከፍተኛ ቀውስን ይፈጥራል። የሲቪል መኪናዎች እየተገጩና ከመንገድ እየተገፉ በመውጣታቸው ለብዙ አደጋዎች ምክንያት ይሆናሉ። ከአጋቾቹ አንዱ ተኩስ ስለከፈተ የሚስጥር አገልግሎቱ መኪናዎች ይገለበጣሉ። አንድ መኮንን ወደ እነሱ ተኩስ በመመለስ አጋቹን እጁ ላይ ይመቷል። ሆኖም እሱ ምንም የተቸገረ አይመስልም። በተራው ፖሊሱን በመተኮስ መኪናው እንዲጋጭ ያደርጋል። መኪናው በከፍተኛ ፍጥነት ወደፊት መጓዙን ሲቀጥልና አደገኛ ኩርባዎች ሲታጠፍ እህትና ወንድማማቾቹ ይጮሃሉ። በመጨረሻም የፖሊስ ፍተሻ ጣቢያ አግኝተው በቀጥታ ይጋጫሉ፣ ነገር ግን ሊያቆማቸው አልቻለም። ፖሊሶቹ ተኩሱ ሲከፍቱ ወንጀለኞቹ አሽከርካሪውን በጭንቅላቱ ላይ ተመቶ እስኪገደል ድረስ መኪናውን ወደ ኋላ ያሽከረክሩታል። ከባልደረቦቹ አንዱ ወጥቶ ሁሉንም መኮንኖች በፍጥነት ይረሽናቸዋል። ከዚያም አስክሬኑን ወደ ውጭ በመጣል መሪውን ይዞ በመጨረሻ ቡድኑ ወደ ውጭ መውጫ ቦታዎች ይደርሳል። ፖሊሶቹም እንደገና ይከቧቸዋል። አዲስ የተኩስ ልውውጥ ይነሳል። ሁለተኛውን ወንጀለኞች ይገደላል። መሪው ግን የጠቅላይ ሚኒስትሩ ልጆች ሄሊኮፕተር ውስጥ እስኪያሰናዳ ድረስ በሕይወት ይቆያል። የቆሰለው ሰው አብሯቸው ለመሳፈር ሲሞክር መሪው ሄሊኮፕተሩ ከመብረሩ በፊት በተመሳሳይ ጊዜ የፓስላ ነጻነት ግንባር ወይም ፓስላ ሊብሬሽን ፍሮንት የቾርኖቢል የኒውክሌር ኃይል ማመንጫን በመውረር ቁጥጥሩን ለመያዝ ሁሉንም ሰራተኞች በፍጥነት ይገላል። እንዲሁም በማዕከሉ ዙሪያ የሚገኘው የተተወ ከተማ ይቆጣጠራሉ። የኒውክሌር ሪያክተሩን በ72 ሰዓታት የጊዜ ገደብ ከተያዘ ፈንጂ ጋር ያገናኙታል። ጄኔራሉ ቶፖቭ የ227ቱን የፖለቲካ እስረኞች ካልተፈቱ ማመንጫውን እንደሚያፈነዳ በማስፈራራትና ለፓሳላን ሙሉ ነጻነት በመጠየቅ ለጠቅላይ ሚኒስትሩ የሚሆን መልእክት ይቀርጻል። ጥያቄዎቹ ችላ ከተባሉ ልጆቹ ይገደላሉ። ይህ በእንዲህ እንዳለ ዶክተሩ ኮሊን ላብራቶሪውን አዘጋጅቶ ይጨርሳል። ሄሊኮፕተሩ በመጨረሻ ሲደርስ ኮሊን አጋዦቹን በመመርመር ስለ አእምሮ ሁኔታ ብዙ ጥያቄዎችን ይጠይቀዋል። ሰውየው በበርካታ ጥይቶች ተመትቶ እንደነበረ ይገልጻል። ሆኖም ምንም አይነት ህመም አይሰማውም ነበር። እሱ የላብራቶሪ ውጤት የሆነው ቀጣዩ ትውልድ ሁለንተና ወታደር ወይም ደግሞ ኤንጂዩ ኔክስት ጄኔሬሽን ዩኒቨርሳል ሶልደር የተባለው ነው። ኮሊን ከማቀዝቀዣ ውስጥ አዲስ እጅ አውጥቶ የቆሰለውን እጁን በመቁረጥ ይተካለታል። ቆይቶ ኮሎኔሉ ኮቤ ሁኔታውን ለመወያየት ከዩክሬን መሪ ጋር ይገናኛል። የደህንነት ካሜራ ምስሎች ከተመለከቱ በኋላ አጋቹ እንዴት ገዳይ ጥይቶችን ተቋቁሞ እንደተረፈ ያስተውላሉ። ይህም ለኮቤ አሜሪካ ከ5 ዓመታት በፊት ያቆመችውን የሱፐር ወታደር ፕሮጀክት ያስታውሰዋል። ጠላት ሁለንተናዊ ወታደሮች ካሉት እነሱን ለመዋጋት እኩል ኃይል ያለው ነገር ያስፈልጋቸዋል። በቨርጂያ ዶክተር ፖርተር የመጨረሻ 4 ሁለንተናዊ ወታደሮች በበረዶ ወይም ደግሞ ክራይ ፍሪዝ ጠብቀው የቆዩትን አሮጌ ወታደራዊ ግምጃ ቤት ይከፍታል። በዩክሬን ባለው አስቸኳይ ሁኔታ ምክንያት ሰዎቹ የተኙትን ወታደሮች እንዲቀሰቅሷቸው ያዛል። ምሽት ላይ ወታደሮቹ በቾርኖቢል በሚገኘው የጋራ ኃይሎች እዝ ማዕከል ውስጥ ይሰበሰባሉ። ፖርተር ናይትሮጅን ተኮር ጋዝ እና የፒቱትሪ እጢ ማሳደጊያ በመጠቀም ወታደሮችን መልሶ በህይወት ማቆም ስለቻለ ስለ ሁለንተናዊ ወታደር ፕሮግራም ይነግራቸዋል። እነሱ የበለጠ ፈጣን፣ ጠንካራ፣ በፕሮግራም የሚመሩና ትውስታቸውን ማጥፋት በሚቻልበት መልኩ አሻሽለዋቸዋል። እነዚህ ወታደሮች ከፍተኛ ስቃይ ቢደርስባቸውም እንኳን ምንም አይነት ህመም አይሰማቸውም። ከ5 ዓመታት በፊት ፖርተር ፕሮጀክቱ ለኮሊን አስረከበ። እሱም የጂን ህክምና እና የክሎኒንግ ምርምር በመጠቀም እነዚህ ሱፐር ወታደሮች ወደ ላቀ ደረጃ አሸጋገራቸው። እነዚህ የኤንጂኦ ወታደሮች ሊቆሙ የማይችሉ የነፍስ ማጥፊያ ማሽኖች ነበሩ። አንድ ቀንም በአንድ የመንግስት ህንፃ ውስጥ 12 ሰራተኞችን ፈጁ። በዚያም ምክንያት ፕሮጀክቱ እንዲዘጋ ተደረገ። ነገር ግን አንድ ቀን አንድ ሰው ሰብሮ በመግባት አንዱን ወታደር ሰረቀ። ሰርቆ የወሰደውን ከጦር ሰራዊቱ ወጥቶ በምስራቅ አውሮፓ በገንዘብ ለሚቀጠሩ ታጣቂዎች የሚሰራውን ኮሊን ሳይሆን አይቀርም ብለው ያምናሉ። ለጦር ኃይሉ አሁን የተቀሰቀሱ ባሉት በአራት ሁለንተናዊ ወታደሮች እገዛ የኮሊንን ኤንጂኦ ወታደር እንደሚዋጉ ይነግራቸዋል። በመጀመሪያ 5 ነበሩ፣ ነገር ግን አምስተኛው አሁን በስዊዘርላንድ የስነ ባህሪ ማሻሻያ ህክምና እየተደረገለት ይገኛል። በግል የገንዘብ ድጋፍ የሚንቀሳቀስ አንድ ፕሮግራም እሱን መልሶ ወደ ማህበረሰቡ ለመቀላቀል እየሞከረ ነው። በስዊዘርላንድ ሁለንተናዊ ወታደር ሉክ ከዶክተር ሳንድራ ጋር ላለበት የህክምና ቀጠሮ ከመሄዱ በፊት መድኃኒቱን ይወስዳል። ከቀደመው ህይወቱ ምንም ነገር ማስታወስ አይችልም። ሆኖም በሰራቸው ነገሮች የተነሳ ያፍራል።
ከዚያ በኋላ ወደ አንድ ምግብ ቤት ይሄዳሉ። እዚያም ሉክ አንድ ሰው አስተናጋጇን አንድ ነገር ሲጠይቃትና እሷም ወደሱ በመጠቆም ስትመልስለት ያያል። ሰውየው ሲቃረብ ሉክ ወዲያውኑ መደብደብ ይጀምራል። በዚህ ሂደት ውስጥ በርካታ ጠረጴዛዎችን ይሰባብራል። ሳንድራ እንዲያቆም ብትጠይቀውም ሊሰማት አልቻለም። ስለዚህ እሱ ለማረጋጋት በአካል መጋረድ መከልከል ነበረባት። ፖሊስ ከመድረሱ በፊት አብረው ምግብ ቤቱን ለቀው ይወጣሉ። በኒውክሌር ማመንጫው ውስጥ ቶፖቭ የኤንጂኦ ወታደር በራሱ ቡድን ውስጥ ባሉ ሰዎች ላይ ጥቃት እንዳይሰነዝር የሚከላከል ማይክሮቺፕ እሱና ሰዎቹ ላይ እንዲወጋ ኮሊንን ያስገድደዋል። በዚሁ ጊዜ የአሜሪካ ጦር ሰራዊቱ ሁለንተናዊ ወታደሮች ለጦርነት ያዘጋጃቸዋል። ተስማሚ ትጥቅ ይሰጣቸዋል። ልዩ የጆሮ ማዳመጫዎችንም በጭንቅላታቸው ላይ በቦልት ይታሰራሉ። ሁሉም ዝግጁ ሲሆኑ የጠቅላይ ሚኒስትሩ ልጆች የማዳንና የኒውክሌር ሪያክተሩን የመጠበቅ ተልዕኮ ይሰጣቸዋል። ኤንጂኦ ወታደር ካጋጠማቸው ተራ ወታደሮች እሱን ከመጋፈጥ ተቆጥበው ለሁለንተናዊ ወታደሮች ቦታ መልቀቅ እንዳለባቸው ይነግራቸዋል። በማለዳው የአሜሪካ ጦር ማመንጫው ላይ ይደርሳል። በሚስጥር ለመዞር ይሞክራሉ። ነገር ግን አንድ ወታደር የተደበቀ ፈንጂ ስለረገጠ ፍንዳታው ጠላት መኖራቸውን እንዲያውቅ ያደርጋል። ምንም እንኳን ድንገተኛ የማጥቃት እድላቸውን ቢያጡም ወታደሮቹ አሁንም በሩን በሙሉ ለመዝጋት በፍጥነትና በብቃት ይንቀሳቀሳሉ። ጠላቶችም እንደወጡ ወዲያውኑ ይገድሏቸዋል። አካባቢው ሲጸዳ ሪያክተሩን ለመክበብ ወደ ማመንጫው ውስጥ ይገባሉ። ሆኖም ኮቤ ወታደሮቹ ውጪ እንዲቆዩና ሁለንተናዊ ወታደሮች ብቻ በሚስጥር እንዲገቡ ያዛል። አራቱ ሰዎች ተከፋፍለው ህንፃውን መፈለግ ይጀምራሉ። ይህም የኤንጂኦ ወታደር ጥቃት እንዲሰነዝር ነገሮችን ያቀልለታል። በአንድ ወታደር ላይ ዘሎ በመውጣት ከመድረኩ ላይ ወረውረዋል። ከዚያም ጥቂት ጊዜ በቦክስ ከመታው በኋላ በካራ ይወገዋል። በመቀጠል ተኩሱ ከፍቶ ራሱን ለመከላከል ወደ ሞከረው ሁለተኛ ወታደር ይሄዳል። ነገር ግን አልተሳካለትም። ኤንጂኦ በቀላሉ ደብድቦ እሱንም ይወገዋል። ሶስተኛው ወታደር ገብቶ ተኩስ ይከፍታል። ስለዚህ ኤንጂኦ በፍጥነት ወደ ላይኛው ፎቅ ይወጣል። ወታደሩ ቀረብ ሲል ኤንጂኦ ዘሎ በመውጣት በሰንጠረዥ ላይ ይሰካዋል። አራተኛው ወታደር ዙሪያው መፈለጉን ይቀጥላል። ኤንጂኦ ባየው ቅጽበት ተኩስ ይከፍታል። ነገር ግን ለመመታት በጣም ፈጣን ነበረ። ወታደሩ ጥይቱን በሙሉ ስለጨረሰ አሁን እጅ በእጅ ለመዋጋት ይገደዳል። እንደ ባልደረቦቹ ሳይሆን ጥቂት ቦክሶችን ማሳረፍ ይሳካለታል። ነገር ግን ኤንጂኦ አሁንም በጣም ፈጣንና ጠንካራ ነበር። ወታደሩ ብዙም ሳይቆይ በቀላሉ ተሸንፎ አንገቱን ታንቆ ይሞታል። ኮቤ ለተራዎቹ ወታደሮች እንዲያፈገፍጉ ለመንገር ይሞክራል። ነገር ግን መልእክቱ ሊደርስ አልቻለም። ጥይቶቻቸው ሊጎዱት ስለማይችሉ ኤንጂኦ ብቻውን ጥቃት ይሰነዝርባቸዋል። በጥቂት ሰከንዶች ውስጥ ሁሉንም እየረሸነ በረጋ መንፈስ መራመዱን ይቀጥላል። በሕይወት የተረፈ ሰው ሲያገኝ በፍጥነት ይደበድበዋል። በርክ ማምለጥ ይሳካለታል። ጄኔራሉ መውደቁንም ይረዳል። እርዳታ ወደ ዋናው እዝ ለመደወል ይሞክራል። ሆኖም ጄኔራሉ እሱ በሕይወት ካለ ሌላ የወደቀ ወታደር ጋር እንዲያመልጥ ይነግረዋል። ኤንጂኦ ሲቃረብ ጄኔራሉ የእጅ ቦምብ ይወረውራል። ፍንዳታውም እንዲወድቅ ያደርገዋል። ሆኖም ኤንጂኦ በፍጥነት አገግሞ መግፋቱን ይቀጥላል። በርክና ሌሎች የተረፉ ወታደር መኪናው ላይ ተሳፍረው ይነዳሉ። ተሽከርካሪውን ለማፈንዳት ኤንጂኦ ሲዘጋጅ ሁለት የቡድኑ አባላት በመንገዱ ላይ ስለገቡ ማይክሮቺፑ ተገዶ እንዲተው ያደርገዋል። በሕዝብ ማዕከሉ ውስጥ በርክ ከሁለተኛው ወታደር ጋር በመሆን ቡድኑ አብሮ እንዲዋጋ ባለመፍቀዳቸው ኮቤንና ፖርተር ይጮህባቸዋል። አንድ ላይ ቢሆኑ ኤንጂኦን መጣል ይችሉ እንደነበር ያምናል። ፖርተርም ያም ቢሆን እንደማይሰራ ያብራራል። በርክም ይቆጣል። ስለዚህ ኮቤ ፖርተር ላይ ጥቃት እንዳይሰነዝር ሊያስቆመው ይገድዳል። ድንገት በሩ ትልቅ ፍንዳታ ይመለከታል። ኮቤ ወደ ቢሮ በፍጥነት ይገባል። በቶፖቭ የተላከውን ቪዲዮም ይመለከታል። ቶፖቭ በአሜሪካ ጦር ጥቃት መቀመጫ ይሆን ዘንድ አንደኛውን ፈንጂ ማፈንዳቱን ያውጃል። ከዚያ በኋላ ቶፖቭ ለጠቅላይ ሚኒስትሩ ልጆች አባታቸው ነገሮችን የመቀየር ኃይል እንዳለው ይነግራቸዋል። ሆኖም ልጅቱ አባቷ እጅ ከሚሰጥ ይልቅ እሷ መሞትን እንደምትመርጥ ትናገራለች። ኮሌን ከልጆቹ ጋር መግባባት ባለመቻሉ ቶፖቭን ያፌዝበታል። በእሱ የሱፐር ወታደር ምክንያት በዚህ ዘመቻ ውስጥ እውነተኛው ኃይል የእሱ እንደሆነ ይነግራቸዋል። ቶፖቭ በተራው ያፌዝበትና ትዕዛዝ እንዲያከብር ያሳስበዋል። እኩለ ሌሊት ላይ ሉክ በቴሌቪዥን ፊት ለፊት እንቅልፍ ወስዶታል። ድንገት አንድ ሰው መስኮቱን ሰብሮ ወደ ቤቱ የጋዝ ቦምብ ይወረውራል። በመቀጠልም የታጠቁ ሰዎች ቡድን ጥሰው ይገባሉ። ሉክ ወዲያውኑ መዋጋት ይጀምራል። ጥቂት ሰዎችም መጣል ይሳካለታል። ነገር ግን የቀሩት የቡድኑ አባላት ተረባርበው ይይዙታል። ጋዝ እንቅልፍ እስኪያሳጣው ድረስ ተጭነው ይይዙታል። ከጥቂት ቅጽበቶች በኋላ ሉክ በሕዝብ ማዕከሉ ውስጥ ወንበር ላይ ታስሮ ይነቃል። ፖርተር ሳንድራ ይህንን እንደፈቀደች ይነግሯል። በጓደኞቹ መካከል እንዳለም ያረጋግጥለታል። ሉክ በአእምሮ ጤንነት ላይ መሆኑን ለማረጋገጥ ጥቂት ጥያቄዎች ከመጠየቅ በኋላ ፖርተር ልዩ ሴረም ይወገዋል። ከዚያም ሉክ አንዳንድ ምርመራዎችን ለማድረግ መሮጫ ማሽን ላይ እንዲሮጥ ያደርጋሉ። ሳንድራ ግን ሉክ በሆርሞን ሕክምና ውስጥ ስላለፈ ይህ ነገር ተቃራኒ ውጤት እንዳያመጣ ትሰጋለች። ተጨማሪ ኬሚካሎች መጨመር ሲያስፈልግ እሱ የሚያምናት እሷን ብቻ ስለሆነ ሳንድራ ከጎኑ ትቆማለች። ይህ ከተጠናቀቀ በኋላ ሉክ አንድ ተጨማሪ መርፌ ይወጋል። የአጸፋዊ ስሜቱን ወይም ሪፍሌክስስ ለመፈተሽ ሽጉጥ ይሰጠዋል። የልምምድ ኢላማውን ፍጹም በሆነ ትክክለኛነት ይመታል።
ይህም የወታደርነት ተፈጥሮ መመለሱን ያረጋግጣል። ይህ በእንዲህ እንዳለ ኮቤና በርክ የማመንጫውን የአየር ኃይል ምስሎች ይመለከታሉ። በርክም ወደ ውስጥ ለመግባት የሚያገለግሉ አንዳንድ ቧንቧዎችን ይጠቁማል። ኮቤ የአሰሳ ዘመቻ እንዲያደርግ ይፈቅድለታል፣ ነገር ግን ኤንጂዩ ጋር እንዳይጋፈጥ ያዘዋል። ትጥቁን ካዘጋጀ በኋላ በርክ በጥንቃቄ ማመንጫውን ዙሪያ ይሾልካል። በአካባቢው ጥቂት ጠባቂዎች አሉ፣ ነገር ግን በርክ ከበስተጀርባዎቻቸው ቀርቦ ምንም አይነት ድምፅ ሳያሰማ ሁሉንም በፍጥነት ይጥላቸዋል። አንድ ሰው ያያል፣ ስለዚህ በርክ እሱን ለመዋጋት ይገደዳል። ደስ የሚለው ግን ያለምንም ችግር ሊገድለው ያበቃል። አሁን ቧንቧዎች ጋር መድረስ ወደ ህንፃው ውስጥ መሳብ ይችላል። ሪያክተሩ ጋር ሲደርስ የእርዝ ማዕከሉን ሁኔታዎችን ማጥናት እንዲችል ካሜራ ይገጥማል። ፈንጂዎቹን ይመለከታል። በርክ ፈንጂዎቹን ማክሸፍ ዲአክቲቭ ማድረግ ይፈልጋል፣ ነገር ግን ኮቤ ከኤንጂዩ ጋር መጋፈጥ አደጋ እንዲፈጠር ስላልፈለገ ልጆቹን ብቻ እንዲያድን ያዘዋል። ኤንጂዩ አሁን በአካባቢው ላይ ጥበቃ እያደረገ ስለሆነ በርክ እንደገና ለመንቀሳቀስ እሱ እስኪሄድ ድረስ ይጠብቃል። በሚስጥር መዞሩንም ይቀጥላል። ሰዎች ከመንገዱ እስኪርቁ ድረስ ተደብቆ ይቆያል። የማይክሮፎኑ ድምፅ የሴት ድምፅ ሲያስተጋባ በህዝብ ማዕከሉ ያለው ባለሙያ በአካባቢው እንዲንቀሳቀስ ለመርዳት ድምፁን ይጠቀምበታል። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩ ከሽብርተኞች ጋር ለመደራደር ፈቃደኛ ለመሆን ይገልጻል። ሚስቱ በጣም ተቆጥታ ልጆቻቸው ለአደጋ በመጋለጫቸው ትጮህበታለች። የሆነ ነገር ቢደርስባቸው መቼም ይቅር እንደማትለው ትነግሯለች። በመቀጠል ጠቅላይ ሚኒስትሩ በብሔራዊ ቴሌቪዥን መግለጫ በመስጠት ፈንጂው እንዲቆም በማሰብ በምትኩ 100 እስረኞች ለመልቀቅ መወሰኑን ያብራራል። በሚቀጥሉት ሰዓታት ውስጥ ደግሞ የቀሩትን እስረኞች ከልጆቹ ጋር ለመለዋወጥ እንደሚደራደር ይገልጻል። ማመንጫው ውስጥ ቶፖቭ እና ሰዎቹ የመጀመሪያ ድላቸውን ያከብራሉ። ፈንጂውን ያጠፉታል። ሳንድራም ድርድሩ እንደ ስኬት በመቁጠር የሉክን ሕክምና ትሰርዛለች። ላቦራቶሪ ውስጥ ኮሊን በእቅዱ ላይ ቁጥጥር በማጣቱ ሰልችቶታል። ምክንያቱም የኤንጂዩ ወታደር ቶቭን ወይም ሰዎችን መጉዳት አይችልም። ስለዚህ የእሱን ምስጢራዊ መሳሪያ ላይ መቀስቀስ ይወስናል። ይህም የስነ አእምሮ በሽታ በመሆኑ ምክንያት ከተገደሉት የመጀመሪያዎቹ ሁለንተናዊ ወታደሮች አንዱ የሆነው የአንድሪው ክሎን ነው። ከዚያ በኋላ ኮሊን ከቶፖቭ ጋር ይገናኛል። ቶፖቭ ግን ሰዎቹ ስለተፈቱለት አሁን ላይ ተጨማሪ መዋጋት አይፈልግም። ኮሊ በዚህ ደስተኛ አይደለም፣ ምክንያቱም እሱ የራሱን ጦር መገንባት ይፈልጋል። ስለዚህ ቶፖቭ ሽጉጥ ይደቅንበትና ስራቸው ማብቃቱን ይነግሯል። በዚያ ቅጽበት አንድሪው ብቅ ይላል። ቶፖቭን ዘበኛ ቢጠራውም አንድሪው ግን በአንድ ቦክስ ብቻ በቀላሉ ይጥለዋል። ቶፖቭ ተኩስ ቢከፍትም ጥይቶቹ ምንም ሊያደርጉት አልቻሉም። ስለዚህ አንድሪው ሊደበድበው ይጀምራል። በጥቂት ሰከንዶች ውስጥ ቶፖቭ መሬት ላይ ወድቆ ይሞታል። ኮሊን ጥሩ ስራ በመስራቱ እንኳን ደስ ያለህ መልእክት ቢያስተላልፍለትም አንድሪው ግን ችላ ይለዋል። በመደናገጥ ኮሊን ትዕዛዝ ለመስጠት ቢሞክርም አንድሪው ሊሰማው አልቻለም። በምትኩ አንድሪው ኮሊንን አንገቱን ከመያዙ በፊት የአእምሮ ምርመራ ጥያቄዎች ይደግማል። የዶክተሩ ራስ እስኪንቀጠቀጥና እስኪሞት ድረስ በኃይለኛ እጆቹ ያንቀዋል። የኮሊን ረዳት እሱ ለመፈለግ ሲመጣ አስክሬኑን አይቶ ይሮጣል። ከዚያም አንድሪው ቢላዋ በመጠቀም ማይክሮቺፑን ከጭንቅላቱ ላይ ያወጣዋል። በተመሳሳይ ጊዜ እህትና ወንድማማቾቹ የምግብ ቤቱ ግርግር በመጠቀም ለማምለጥ ይሞክራሉ። በርክ ከእነሱ ጋር ይጋጫል፣ ያገኛቸዋል። ወዲያውም ከህንፃው እንዲወጡ ይመራቸዋል። በዚያ ቅጽበት አንድሪው ፈንጂውን እንደገና ያነሳሰዋል። የአሜሪካ ጦር በበርክ ካሜራ አማካኝነት ወዲያውኑ ያዋል። ኮቤ ሳንድራ ያሉክን ሕክምና በተቻለ ፍጥነት እንድትጨርስ ያዛታል። ስለዚህ በመጀመሪያ ካቀዱት በላይ ጥንቃቄ ማድረግ አልቻሉም። የመጨረሻውን መርፌ ከተወጋ በኋላ ሉክ ትውስታዎቹ ይመለሱለታል። ለእሷ ደህንነት የተጠበቀ ላይሆን ስለሚችል እንድትሄድ ይነግራታል። እሷ ግን እሱን ለመደገፍ አብረው ለመቆየት ትፈልጋለች። የሉክ አካል ወደ መደበኛ ሁኔታው ሙሉ በሙሉ ከመመለሱ በፊት ለጥቂት ሰከንዶች ይንቀጠቀጣል። ሳንድራ ይይዝና በጣም አጥብቆ ያቅፋታል። ከመልቀቁም በፊት በትንሹ ያማታል። ሉክ ቁጥጥሩን ያጣ መስሎት አንድ ዶክተር ሊያስቆመው በፍጥነት ይገባል። ነገር ግን ሉክ በቀላሉ መሬት ላይ ይጥለዋል። ኮቤና ፖርተር ይመጣሉ። ሆኖም ሉክ መሳሪያው ብቻ አንስቶ ወደ ተልዕኮ ይሄዳል። ሉክ ማመንጫው ላይ እንደደረሰ ወዲያውኑ ክፍት በሆነ ሜዳ ላይ እየሮጠ ተኩስ ይከፍታል። በተራው ስለ መጉዳት ምንም ሳይጨነቅ በአቅራቢያ ያለውን ሰው ሁሉ ይረሽናል። አንድ ጠላት በጂፕ መኪና ሊገጨው ይሞክራል። ሆኖም ሉክ ወዲያውኑ ያገግማል። ሁለቱንም አሽከርካሪዎች በፍጥነት በጥይት በመምታቱ ጂፑ እንዲጋጭ ያደርጋል። ድምፁ የብዙ ሰዎችን ትኩረት ይስባል። ነገር ግን ሉክ ወደ ቅርብ ህንፃ ሲገባ በመንገዱ ላይ ያገኘውን ሁሉ በመተኮስ መግደሉን ይቀጥላል። ጥይት ሲያልቅበት እጅ በእጅ ለመዋጋት ቢላዋ ይጠቀማል። ሁሉንም በተመሳሳይ ብቃት ይገድላቸዋል። አንደኛው ሰው በጣም ከመፍራቱ የተነሳ እሱ ከመጋፈት ይልቅ በመስኮት በኩል ማምለጥን ይመርጣል። ይህ በእንዲህ እንዳለ ኤንጂዩ የቶፖቭንና የኮሊንን አስክሬን ያገኛል። ስለዚህ ወንጀለኛውን ፍለጋ ይነሳል። በመጨረሻም ከበርክ ጋር ይገናኛል። በርክም እሱ ተኩስ ሲከፍት ልጆቹ እንዲሮጡ ያደርጋል። ኤንጂዩ በቦክስ በመምታት በቀላሉ ያስቆመዋል። አዲስ ፍልሚያ ይጀምራሉ። በርክ አስደናቂ ተዋጊ በመሆኑ የኤንጂዩን አስፈሪ ጥቃቶች በመቋቋም መዋጋቱን ይቀጥላል። ሆኖም እሱ አሁንም ሱፐር ወታደር ስላልሆነ ኤንጂዩ በመጨረሻ በላዩ ላይ አይሎ ግድግዳ ላይ በመለጠፍ በጩቤ ወቅቶ ይገለዋል። ሉክ ወደ ዋናው ህንፃ ሲደርስ ላቦራቶሪ ውስጥ ክፍት በሆነ
ኮንቴነር ውስጥ አስክሬኖች ያያል። ስለዚህ የሆነውን ነገር በመጠርጠር ይጀምራል። በመቀጠልም የደም ፈለግን ተከትሎ ሲሄድ የኮሊ ረዳት ሞቶ ያገኘዋል። በአጠገቡም ባለው ክፍል ውስጥ አንድሪው ልጆቹ ጥግ አስይዟቸው ያገኛቸዋል። አንድሪው ሉክን ከድሮ ጊዜ እንደሚያውቀው ያስባል። ነገር ግን ዝርዝር ነገሮችን ለማስታወስ ትውስታው በቂ አልነበረም። ልጆቹን ለማጥቃት ሲንቀሳቀስ ሉክ ይረግጠዋል። ልጆቹም እድሉን በመጠቀም ያመልጣሉ። በመቀጠል ሱፐር ወታደሮቹ መዋጋት ይጀምራሉ። የቤቱን ዕቃዎች አልፎ ተርፎም ግድግዳውን እያፈረሱ እርስ በርሳቸው በክፍሉ ውስጥ ይወራወራሉ። ሁለቱም ባላቸው ከፍተኛ ኃይል ጥቃት ይሰነዛዘራሉ። ይህም ከደረጃው ጋር እንዲንከባለሉ ያደርጋቸዋል። ይህ ግን ውጊያቸውን አላቋርጠውም። ዕቃዎችና ሌላ ግድግዳ ማፍረሳቸውን ይቀጥላሉ። በመጨረሻም በመስኮት በኩል ይወድቃሉ። አንድሪው ሉክን ጨርሶ ለመግደል በላዩ ላይ ሊዘል ሲሞክር ሉክ የብረት ቱቦ ይዞ አንድሪው ጭንቅላት ላይ ይወጋዋል። አንድሪው አሁን በሕይወት ስላለ ሉክ ከአንድ ስክሪን ላይ ሽጉጥ ሰርቆ አንድሪውን ጭንቅላቱን ለማፈንዳት ቱቦ ውስጥ ይከተዋል። ከዚያም በኋላ ሉክ ለመቀጠል በጣም ስለደከመ ለተጨማሪ 20 ደቂቃዎች እንዲንቀሳቀስ የሚረዳው አስቸኳይ ሴረም ራሱ ላይ ይወጋል። ልጆቹ ውስጥ ተደብቀው ያገኛቸዋል። ሊያድናቸው ሲሞክር ግን ኤንጂዩ ጥቃት ይሰነዝርበታል። ሉክን በፍጥነት ከጣለው በኋላ ኤንጂዩ ልጆቹን ማሳደድ ይጀምራል። ሆኖም ሉክ ሊደርስበት ይበቃል። ጥቂትም ይሰነዝርበታል። ነገር ግን ኤንጂዩ በቀላሉ ሉክን ድጋሚ ይጥለዋል። ኤንጂዩ ወደ ቀጣዩ ክፍል ሲገባ ልጆቹ አይቶ ሊገድላቸው ይዘጋጃል። ነገር ግን ሉክ እንደገና ያስቆመዋል። በመጨረሻም ሉክ እጅ እንደማይሰጥ ተረድቶ በትክክል ለመዋጋት ይስማማዋል። መጀመሪያ ላይ ኤንጂዩ የበላይነት ያለው ይመስላል። እሱም መሆኑን ሳያውቅ በጩቤ ሉክን በትዕቢት ይወጓል። እሱም ሱፐር ወታደር መሆኑን ዘንግቶታል። በእርግጥም ሉክ መዋጋቱን ይቀጥላል። ኤንጂዩ አንገቱን ይቆርጠዋል። ይህም ግን እሱን ለማስቆም አሁንም በቂ አልነበረም። ሉክ የብረት ዘንግ ሜታል ሮድ ይይዝና እሱን ለማሸነፍ በኤንጂዩ አንገት ላይ ተክሏል። በመቀጠል ሉክ ልጆቹን ይዞ ይሮጣል። በዚህም ምክንያት ኤንጂዩ ለማገገም ዘንጉን ከአንገቱ ላይ ሲነቅለው አያዩትም። ቡድኑ ወደ ሪያክተሩ ለመድረስ ሲሞክር ኤንጂዩ እንደገና ጥቃት ይሰነዝራል። በጊዜ ማሳያ ፈንጂው ላይ የቀሩት ጥቂት ደቂቃዎች ብቻ ስለነበሩ ሉክ ወደ ሪያክተሩ ከመሮጡ በፊት የእሱን ትኩረት ለመስረቅ ያህል ብቻ ይዋጋል። ኤንጂዩ ይከተለዋል። ልክ ከፈንጂዎች አጠገብ አዲስ ፍልሚያ ይጀምራሉ። በዚህ ትግል ውስጥ ሉክ ፈንጂውን ለመያዝ ይሳካለታል። ከመግባቱም በፊት ኤንጂዩ ልብሶች ውስጥ ይጨምረዋል። ሁለቱም ሰዎች ከመድረሱ ባልኮኒ ላይ ወድቀው ከህንፃው ውስጥ እስኪወድቅ ድረስ መሬት ላይ ይንከባለላሉ። ከቤት ውጭ ሉክ ለመንቀሳቀስ በጣም ደክሞ ስለነበር ይዝለፈለፋል። ኤንጂዩ ፈንጂው ከልብሱ ውስጥ ያወጣዋል። ነገር ግን በጣም ረፍዶ ነበር። በእጆቹ ላይ ያለ ይፈነዳና በመጨረሻም ይገድለዋል። ደስ የሚለው ግን ፍንዳታ ሉክ ጋር አልደረሰም። እሱም ከመጥፋቱ በፊት ልጆቹን በፍሮንትድ ጊዜ ይመለከታቸዋል። ብዙም ሳይቆይ ጦር ሰራዊቱ ደርሶ እህትና ወንድማማቾቹን ይታደጋል። እንዲሁም ለምርምር ይሆን ዘንድ አስክሬኖቹን ይለቅማል። ቆይቶ በቨርጂኒያ ፖርተር የኤንጂዩ ወታደርን ጠግኖታል። የራሱ የሆነ ሱፐር ጦር እንዲኖረው በርካታ ጊዜያት ክሎን አድርጎታል። ተመሳሳይ ቪዲዮዎችን ለማየት ቻናሉን ሰብስክራይብ ያድርጉ። እንደዚህ አይነት የሚያማምሩ ፊልሞችን ተርጉመን እናቀርብላችኋለን።